እኔ ባለፈው ፈረንጆቹ እግዚአብሔር የለም አሉ አይደለም እንግዲህ እኔ ቢያንስ ፈረንጆቹ ልክ ናቸው እያልኩ አይደለም ቢያንስ ግን አንደኛ ሆዳቸው ሞልቷል። ተወዳጇ ገጣሚት ህሊና ደሳለኝ በትላንትናው ዕለት በሥርዓተ ቤተክርስቲያን በቅዱስ ተክሊል የትዳር ህይወቷን ጀምራለች። መናገር እኔ ጆሮ የሚገባ ነገር የለውም እሱም አላለም እንደ ውሻ ይጮሃል እንደምን ይጮሃል እኔ ለምን ማይበረሰቡ እንደዛ ሆነ አለ። የእምነት ተቋማት ግን ማበጠር አለባቸው። በመላው ዓለም የምትገኙ ውድ የአዙ ቤተሰቦችና ኦርቶዶክሳውያን እንደምን ቆያችሁን? የኛ ስራ በቅድሚያ ወደ እናንተ ጋር ተደራሽ እንዲሆን ኦል የምትለዋን የደውል የኖቲፊኬሽን ምልክት ማብራታችሁን እንዳትዘነጉ። እንደዚሁም ደግሞ ለቻናላችን እንግዳ ሆናችሁ ዛሬ የመጣችሁ ካላችሁ ሁሉ ጊዜ የኛ ስራ ወደ እናንተ ጋር ቅድሚያ መጣችሁ ካላችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እስከ መጨረሻው ድረስ አብራችሁን ቆዩ። እኔ ባለፈው ፈረንጆቹ እግዚአብሔር የለም አሉ አይደለም እንግዲህ እኔ ቢያንስ ፈረንጆቹ ልክ ናቸው እያልኩ አይደለም ቢያንስ ግን አንደኛ ሆዳቸው ሞልቷል። በቂ ሕክምና አለ። እንደው አሜሪካ ሆኖ እግዚአብሔር የለም ቢል አንድ ሰው እኮ አይሆን እንደ ሊል ይችላል። አሁን ኢትዮጵያ ውስጥ እግዚአብሔር የለም ምን ብለን የምትለው አንተ? በባዶ ወድ በዝናብ እያረስክ ቡና እኮ የኢትዮጵያን ኢኮኖሚ እኮ የሚመራው እኮ ራሱ ጊዜ ነው። በቀጥታ ምን ጨመርንበት? አሁን እኛ እግዚአብሔርን እኮ የረዳ ነው ከጅማ ቡናውን ጅቡቲ በማድረስ ነው። ምንም እኮ የጨመረው ነገር እኮ የለም። ፈረንጆቹ ግን ያንን ነገር ፈረንጆቹ ለምሳ አፈሩን አቀልጠው ብረቱን ቀጥቅጠው መርከብ አውሮፕላን እስካው ሞባይል እኮ ካፈር ከምናምን ነው የተሰራው። ግን አሁን አፈር ጋር ግንኙነት ያለ ይመስላል። ምን ይስናየው አይደል? በፍጹም ደክሞበታል ጎበዞቹ። እኛ ምንድነው እስካሁን በኤክስፖርት የኢትዮጵያ ኢኮኖሚ ዘንድሮ በጣም ተሻሽዋ ከተባለ ምን ምርምር ሳትመራም ዝናብ ጥሏል ማለት ነው። እኔ አሁን ይዟል የቃላቷ ንግስት የህይወቷን ውብ ግጥም በቃል ኪዳኗ ቋጠረች። ተወዳጇ ገጣሚት ህሊና ደሳለኝ በትላንትናው ዕለት በሥርዓተ ቤተክርስቲያን በቅዱስ ተክሊል የትዳር ህይወቷን ጀምራለች። ለዚች እንቁ እህታችን መልካም የትዳር ዘመን በሉልን። እናመሰግናለን። ስለዚህ አሁን ያልከውም ልጅ እኔ አይሾ ስፒድ ነው የተባለው አይሾ ስፒዳው ፍጥነት ያሳያሉ ማለት ነው። ወደ አማርኛ ስተርጉም በቃ እንግዲህ ልጁ ምን እንደሆነ እኔ አይን ነው የሚጠይቀው ከጆሮ ጋር ግንኙነት ስለሌለው ልጁ እኔ አይናሞች ናቸው የሚያውቁት ነው ለመናገር እኔ ጆሮ የሚገባ ነገር የለውም እሱም አላለም እንደ ውሻ ይጮሃል እንደምን ይጮሃል እኔ ለምን ማይበረሰቡ እንደዛ ሆነ አለ። የእምነት ተቋማት ግን ማበጠር አለባቸው መለየት አለባቸው። እኔ ባለፈው ቢዮንስ የመታ ጃንጥላ ተይዞ ምን ተብሎ ሲባል አይናሞቹ ሲወሩ ሰማው። እንደውም ከነተረቱ በ10 ነበር የመጣችው ታቅ እንደሆነ እና ሰው ምን አለ በሰባት ስላሴ በ10 ቢዮንስ ያለ የኛ ሰው መቼ ኑሮ ነው እንጂ ቢያለው ወሬ እኮ ቀንቶታል እኮ ይችላል። እኔ በፊት ቡና እያፈላ ነበር ሲተር የሚውለው ኑሮ ማስተንፈሻ አሁን በየቲክቶኩ ይተነፍሳል ይገርማል። እና በ10 በሰባት ስላሴ በ10 ያን ጊዜ ምን ተናገራል። እኔ እንዲህ አይነት ሰዎች ሲመጡ የእምነት ተቋምን መጎብኘት አለባቸው። አዎ እዚህ ሀገር ሌላ የሚታይ ነገር የለንም ታውቃለህ። አሁን እንግዲህ መዝናኛዎቹ መናፈሻዎቹ ከተማ ውስጥ እንደተሰሩ እናያለን። እንግዲህ ያችን አሳይተን ፊት ለፊት ያለችን አሳይተን እንሸኛቸዋለን። ቤተክርስቲያንም ውስጥ ያው እንዳለ ብዙ ቅርስ አለ ታሪክ አለ። የሰው ላሊበላ ሊሄድ ይችላል፣ አክሱማችን ሊሄድ ይችላል፣ ላሊበላችን ሊሄድ ይችላል፣ እዝም ሊሄድ ይችላል። እንደ ሰው መጎብኘቱ ተገቢ ነው። እንግዲህ እንደ አቅሙ የውጭ ሀገር ዜጋ ነው። ነገር ግን በዛ ልክ ሃይማኖትን አዋርዶ ዝቅ አድርጎ ሸብረብ ማለቱ ብዙ አትራፊ አይመስለኝም። ያደረጉ ሰዎች እንግዲህ ያገኙት ትርፍ መተው ቢነግሩን ዛሬም አለ አትለየኝም ወይ ምን ፍቅር ቢያስርህ ነው እንዳትጠየፈኝ የጥፋቴ ፍሬ ካቆሰለኝ በላይ ትግስትህ ገረፈኝ ስፍር አልባ ፍቅርህ ዛሬም ወደቅፉ ቢስበኝም ባርኮ እንደምልነሳ በሚምሩ አይኖች ፊት ለመታየት ማነስ ያሳፍራል እኮ እንጂ ናፍቀኸኛል በእሪያዎች መሃል እርሃብ አስተናንሶኝ በገፋው እጥፍ ውርደት አጎናብሶኝ በመከራ ጽናት ፍጹም ተንጠፍጥፎ የልጅነት ወዜ የፍቅርህን እልፍኝ የቅፍክን መዓዛ ባስታወስኩት ጊዜ አንገቴን ሰብሬ ላራውኝ አይኖችህ ቀን ከሌት ባነባም አባቴ ባንተ ፊት ልጅ ልባል አይገባም።